ሰላም ጤና ይስጥልኝ። ዛሬ ትንሽዬ አንድ በአትክልት በእንቁላል በጥቅል ጎመን የምትሰራ በካሮት አድርገን የምትሰራ ትንሽዬ ጥብስ አብረን እንጠብሳለን። መጀመሪያ እቃችንን አዘጋጅተን እንቁላል አዘጋጅቻለሁ። ነጭ ሽንኩርት አለኝ፣ ዘይት አለኝ፣ ካሮት አለኝ፣ ጨው አለኝ፣ መጥበሻ አለኝ፣ ጥቅል ጎመን አዘጋጅቻለሁ። መጀመሪያ እንቁላሉን እንመታዋለን። እንቁላል እኔ እንደመጠኑ እንቁላል እየመታው ነው። ሰብሬ እንደምፈልገው መጠን እንቁላሉን እመታለሁ። 3 እንቁላል ነው እኔ ያዘጋጀሁት። ይሄንን እንቁላል አደባልቀዋለሁ። በደንብ ትመቱታላችሁ። እንቁላሉ እንደዚህ መታችሁ የምትፈልጉትን መጠን ጨው ትጨምሩበታላችሁ። ከዛ ስጋ መጥበሻ ጨምርበታለሁ። እኔ የተፈጨ ስጋ መጥበሻ፣ ሰሊጥ እንደዚህ በደንብ ይሄኛውን መታችሁ አዋዳችሁ ታስቀምጡታላችሁ። ይሄ እንደዚህ ከተቀመጠ በኋላ መጥበሻችንን ጥደናል። የጣድነው መጥበሻ ላይ መጥበሻው ሲግል ትንሽዬ ዘይት፣ በጣም ትንሽዬ ዘይት እናደርጋለን። በቃ ዘይቱን እንነካካዋለን። መጥበሻው እንዲነካካ መጋል አለበት። ከዛ እዚህ የጋለ መጥበሻችን ላይ ጥቅል ጎመን ያዘጋጀነውን ጥቅል ጎመን እንጨምርበታለን። ማማሰል ያለው ጥቅል ጎመን ጨምረናል። ጥቅል ጎመን ጨምረን እናገላብጠዋለን። ጥቅል ጎመኑን በምትፈልጉት መጠን መክተፍ ትችላላችሁ። ደቃቅ የፈለገ ደቃቅ መክተፍ ይችላል። ጎረድ ጎረድ እንደምትፈልጉት በምትፈልጉት አይነት ከትፋችሁ መጨመር ትችላላችሁ። ይሄንን አሁን ሞቅ ሞቅ እያደረግን እንጠብሰዋለን። ያው ጥቅል ጎመኑ ደስ በሚል ሁኔታ ሞቅ ሞቅ እያለ ነው። እንደምትፈልጉት መጠን ማብሰል ትችላላችሁ። አሁን ካሮት አደርግበታለሁ እኔ። በምትፈልጉት መጠን የፈለጋችሁትን ካሮት መጨመር ትችላላችሁ። ከዛ አንድ ላይ ማቀላቀል ነው። አሁን ጥቅል ጎመኑ በስሏል፣ ይበቃዋል። የመታውት እንቁላል አለ እሱ ላይ እናደባልቀዋለን። ይሄ እንቁላሉ ነው ቅድም መትቼ ያስቀመጥኩት።
ከጥቅል ጎመኑ በፊት ጥቅል ጎመኑ የጠበስኩት አለ እደባልቀዋለሁ። የመታሁት እንቁላል ውስጥ የመታሁት እንቁላል ላይ የጠበስኩትን ጥቅል ጎመንና ካሮት አሁን ይሄንን እናዋህደዋለን። እንቁላሉንና ጥቅል ጎመኑን እናዋህደዋለን። እዚቹ ላይ እንዳለ ትንሽ ነጭ ሽንኩርት እንጨምራለን። ነጭ ሽንኩርት አብረን እናዋህደዋለን። ይሄን በደንብ ካዋሃድነው በኋላ መጥበሻችንን እንጥዳለን። ጥደን መጥበሻው ሲግል ትንሽዬ ዘይት እንጨምራለን። መጥበሻው ላይ ትንሽዬ ዘይት እንጨምራለን። እንደዚህ በደንብ ከደባለቅነው በኋላ የደባለቅነውን ከዛ ይሄንን ያዋሃድነውን ከእንቁላሉ ጋር የመታነውን እና የጠበስነውን ጥቅል ጎመን መጥበሻችን ግላለች፣ መጥበሻችን ላይ እናደርጋለን። ትልቅ ከፈለጋችሁ ትልቅ ታረጉታላችሁ፣ ትንሽ ከፈለጋችሁ ትንሽ ታረጉትና በምትፈልጉት መጠን መጥበሻው ላይ ወስዳችሁ ቁጭ ቁጭ ታረጉታላችሁ። አያችሁት እንዴት እንደሚያምር። ሽታው ደግሞ አትጠይቁኝ። በጣም ነው የሚሸታው። ሲበላ ደግሞ ይበልጡኑ የጣፈጠ ይሆናል። እንደዚህ ሆኖ እስከሚበስል እንጠብቀዋለን። አሁን ቆንጆዬ በስላለች፣ እንገለብጣታለን። አያችሁ በቆንጆ ሁኔታ ስለበሰለች ቀስ ብለን እንገለብጣታለን። በመጥበሻው ሙሉ መጋገር ትችላላችሁ። እኔ በመጥበሻው ሙሉ ያላረኩት ዝም ብዬ ከፋፍያቸውን እዛው መጥበሻ ላይ አሁን እኔ ያረኳቸውን በሙሉ አያችሁ ደስ በሚል ሁኔታ ገልብጫቸዋለሁ። አሁን ደግሞ የገለበጥኩትም ትንሽ እስከሚበስል ድረስ እንጠብቀዋለን። ቆንጆ ሆኗል። አሁን አያችሁት ቆንጆ ሆኗል። ደስ በሚል ሁኔታ ሽታውም አሪፍ ሆኗል። እናወጣዋለን። ሳህን ያዘጋጀው ሳህን ላይ አያችሁት እንዴት እንደሚያምር። ዋው በጣም ደስ ይላል። ሁላችሁም በቤታችሁ እንደዚህ ሰርታችሁ እንድትሞክሩት እንደዚህ አድርገን ታቀርቡታላችሁ። ቤታችሁ ሁላችሁ ሞክሩት፣ ይጣፍጣል በጣም። ሁላችሁም ሞክሩት፣ በጣም ይጣፍጣል። ቆንጆዬ ነው። ቤተሰብ ያልሆናችሁ ቤተሰብን ምግብን እየሞከራችሁ ራሳችሁን ጤንነታችሁን እየጠበቃችሁ ሰላም ሁኑ። ቤተሰብ ደህና ሁኑ። ቻው ቻው። መልካም ጊዜ